ወረቀቶች just የጎልድ ሪሲቶች ነበሩ ማለት ነው ነው ይሄ እንዳይሆን ካደረጉ ኢቨንቶች መካከል አንደኛው የመጀመሪያው የዓለም ጦርነት ነው obviously ይሄንን ሂስትሪ ብዙዎቻችሁ ልታውቁ ትችላላችሁ ነገር ግን ብዙ ጊዜ እነዚህ አይነት ሂስትሪዎች ሲፈጠሩ የማያቸው ነገሮች ምንድናቸው ፋይናንሻል የሆኑ ነገሮችንና እንዴት እኛ ፋይናንሻሊ አፌክት እንደተደረግን ብዙ ሰው ሜንሽን አያደርጋቸውም ሶ ዲቴል ሂስትሪ ውስጥ አልገባም ነገር ግን ፋይናንሻሊ ላይክ ነገሮችን አንደርስታንድ ለማድረግ የሚረዷችሁ ነገሮች ብቻ ነው ከቨር ማድረጋው ሶ እንግዲህ በዚህ ጊዜ ውስጥ ጀርመን ነበር እንግዲህ የተነሳው ይሄ የዓለም ጦርነት ራይት ዩሮፕ ውስጥ ነበር ሶ ብዙ የአውሮፓ ሀገራቶች እዛ ውስጥ ኢንቮልቭድ ነበሩ ሶ እንዳልኳችሁ ነው ጦርነት በጣም ኤክስፔንሲቭ ነበር ሶ ይሄንን ጦርነት ፈንድ ለማድረግ ገንዘብ በጣም ከፍተኛ የሆነ ገንዘብ መታተም ነበረበት ማለት ነው ራይት ስለዚህ የአንድ አመት ታክሱ በቂ አይደለም ስለዚህ ካላት ኢንካም በላይ አንድ ሀገር ማለት ጀርመን ያንዴ ሲጀምረው ጦርነቱን ከነበራት ኢንካም በላይ ወጪ ማውጣት ነበረባት ለጦርነቱ ማለት ነው we call this deficit spending now I know ብዙ የተለያዩ ቃላቶችን እየወረወርኩ ያለሁት hopefully የጻፋችሁት ነው ያላችሁት እንዳልኳችሁ ሁሉም ነገር ይያዛል the next couple of days everything connect ያደረግነው እንመጣለን so ይሄንን ባደረገች ጊዜ obviously ሌሎችም ሀገራቶች keep up ማድረግ ነበረባቸው right ስለዚህ እንግሊዝም ሆነች ሌሎች ሀገራቶችም ራሳቸውን ፕሮቴክት ለማድረግ እነሱ ማውጣት ነበረባቸው so አሁን ችግሩ ምንድነው ለማውጣት ወርቅ ያስፈልጋቸው ነበር አሁን ግን ይሄ የሞት ሽረት ጊዜ ሆነ ማለት ነው right ስለዚህ ግዴታ ወርቅ መስቀመጥ አለበት የሚል ህጌቱ ጋር ነው ያለው right ስለዚህ በቃ ችግር የለም እስቲ ትንሽ ጨመር አርጋ አትመው ይባል ነበር ኖቷ ማለት ነው ሶ ይሄ እንግዲህ 1 to 1 የነበረውን የወርቅና የፔፐር ኖት 1 to 1 የነበረውን ሪሌሽንሺፕ ክራክ ያደረገው በጣም ዲግሬድ አድርጎታል ሬሺዮን በጣም አውርዶታል ሶ የመጀመሪያው ዓለም ጦርነት ሲያልቅ 100% ባክ የሚደረገው የሀገራቶች ከረንሲ ወደ 40% ሬሺዮ ነው የወረደው ማለት ነው ማለት በፊት $100 አምጣታችሁ ከባንክ $100 የሚያወጣ ወርቅ መቀበል ስትችሉ አሁን ግን $100 ሰጣችሁ $40 የሚያወጣ ወርቅ ነው የምትቀበሉት ማለት ነው በዚህ ጊዜ ይሄ የሆነው ደግሞ በመጀመሪያው ዓለም ጦርነት ምክንያት ነው ማለት ነው now obviously ከዛ መሃል የተፈጠረ ትልቅ የኢኮኖሚካል ኢቨንት ነበር which we call the great depression ይሄንን ለምንድነው እዚህ ውስጥ ያካተትኩላችሁ አሁን ላይ ያለንበት የኢኮኖሚካል ስቴጅ በጣም አስፈሪ የሆነ ስቴጅ ነው right ስለዚህ በዚህ በልኩ የአሜሪካ ፓወር ናምን እየተዳከመ ነው ያለው በዚህ በኩል ደግሞ ብሪክስ አለ የመሳሰሉ ነገሮች ሶ በእንደዚህ አይነት ኢቨንቶች ላይ መሃል ላይ ሆነን እንዴት እነዚህ ነገሮች ኢኮኖሚካሊ እኛን አፌክት እንደሚያደርገን ካላወቅን በጣም ከሚጎዱት ውስጥ መካከል ነው የምንሆነው ማለት ነው ስለዚህ አንዳንዴ ሂስትሪን ወደ ኋላ ሄደን የምናየውበት ምክንያት በፊት የተደገሙ ስህተቶችን አሁን ድጋሚ ላለመድገም ነው ፈረንጆች የሆነ አባባል አላቸው ሂስትሪ ላይደገም ይችላል ነገር ግን ይገጥማል የሚባል ነገር አለ አሁን ላይ የሚመጡ ነገሮች ላይ ራሳችሁን ፕሮቴክት ማድረግ የምትፈልጉ ከሆነ በፊት ምን ተፈጥሮ ነበር የሚለው ነገር አንደርስታንድ ማድረግ ያስፈልጋል ሶ በዚህ ጊዜ ላይ በ1929 ላይ the great depression የምንለው በአሜሪካ ታይቶ የማይታወቅ የኢኮኖሚክ ክራይሲስ ተፈጥሮ ነበር ማለት ነው ሶ እንዴት ነው የተፈጠረው ቤዚካሊ ዲቴል ነገር ውስጥ መግባት በጣም ነገሩን ያሰፋዋል ከፈለጋችሁ ሪሰርች አድርጉት ነገር ግን በዛ ወቅት ከፍተኛ የሆነ ገንዘብ ኖት ታተሙ ነበር ዴን ያንን ሪቨርስ ሲያደርጉት የኢኮኖሚክ ታይተኒንግ ፌዝ ውስጥ ሲገቡ ስቶክ ማርኬቶች ክራሽ ማድረግ ጀመሩ ዴን ሰዎች መክሰር ሲጀምሩ ቢዝነሶች መክሰር ሲጀምሩ ባንኮች ያበደሩትን ብድር እንዳልኳችሁ ፍራክሽናል ሪዘርቭ ባንኪንግ ስለሆነ የሚሰሩት ወርቅ አምጡ ሲባሉ ወርቅ የላቸውም አንዳንድ ባንኮች ማለት ነው ስለዚህ ሰዎቹ በዛ ፍርሃት ያላቸውን ኖት እየሮጡ ከባንክ ወርቅ መጠየቅ ጀመሩ ይሄንን ነገር ባንክ ረን እንለዋለን ማለት ነው ሶ ባንክ ረን ማለት እንግዲህ አንድ ሰው ባንክ ላይ ያለውን ዲፖዚት ሮጦ ሲቀበል ማለት ነው ብዙ ሰዎች ሆነው ማለት ነው ሶ በዛ ወቅት እንዳልኳችሁ ሰዎች ገንዘብ ብለው አይደንቲፋይ የሚያደርጉት ወርቅን ነው ዴን የሚገበያዩት ወረቀት ኖቷን ዶላር ደግሞ ምንላት የሚያምኑበት በዛ ምክንያት ወርቅ ይሰጠኛል ብለው ስለሚያስቡ ነው ስለዚህ በዛ ወቅት አንዳንድ ባንኮች መክፈል ሲያቀታቸው ሰው እየፈራ እየሮጠ ከነዛ ባንክ ወርቁን አምጡ እያሉ እንትን ብለው ነበር ሶ እነዚህ መክፈል ያልቻሉ ባንኮች obviously ከስረው ነው የወጡት ማለት ነው ሶ ይሄ ብዙ ካስኬዲንግ የሆነ ኢቨንቶች ፈጥሮ ቢዝነሶች ከስረው ሰዎች ከቅጥር ወጥተው ትልቅ የኢኮኖሚክ ዲፕሬሽን ውስጥ ገብተው ነበር ማለት ነው ይሄንን ኢኮኖሚ ደግሞ ድጋሚ ለማንሰራራት ወይም ኢኮኖሚው ሪከቨር እንዲያደርግ ገቨርንመንት አሁን ስቴፒን አድርጎ ከፍተኛ የሆነ ገንዘብ አትሞ ኢንጀክት ማድረግ ነበረበት ኢኮኖሚ ላይ ማለት ነው የከሰሩ ቢዝነሶችን ሰፖርት ለማድረግ ሰዎች እንዲቀጠሩ
ለማበረታታት ማለት ነው። አሁን በዚህ ጊዜ ችግሩ ግን ምንድነው? ገንዘብ ለማተም ወርቅ ያስፈልጋል።